ሰላም ናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ ተመልካቾቻችን አሁን የደረሰን ዜና አለ ልዩ ተልኮ ደብረ ብርሃንን የተቆጣጠረው የአማራ ፋኖ በሰሜን ሸዋ ተልኮን አጠናቆ ወደ ቦታው ተመልሷል የዞኑ ከፍተኛ የጸጥታ አመራሮች ላይ እርምጃ መውሰዱንም ያገኘነው መረጃ ያመለክታል ሌሊት በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ጥቃት የከፈተው የፋኖ ኃይል በደብረ ብርሃን 3 አቅጣጫዎች በመግባት በአገዛዙ መከላከያ ሰራዊት ላይ ጨምሮ በሚሊሻና አድማ በታኝ ኃይሎች ላይ ከፍተኛ ኪሳራ ማድረሱን ነው የአማራ ፋኖ በሸዋ የፕሮፌሰር አስራት ሻለቃ የህዝብ ግንኙነት ኃላፊ ለአንከር ሚዲያ ገለጸው ከህዝብ ግንኙነት ኃላፊው ጋር ያደረግነው ቃለ መጠይቅ በተጠናቀቀ በሰዓታት ውስጥ የፋኖ ኃይል ከተማዋን ለቆ መውጣቱንም ማረጋገጥ ተችሏል በሌላ በኩል ዛሬ በባህር ዳር ከመከላከያ ኮንስትራክሽን ድርጅት መኮድ አቅራቢያ በኮንቮይ ወታደራዊ ተሽከርካሪዎች ላይ በተሰነዘረ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የባህር ዳር ፋኖ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ አመልክቷል ቅርቡ በተካሄደ የብልጽግና ፓርቲ ከፍተኛ የአመራሮች ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ በአቶ ኢሳያስ አፈወርቂ ላይ የሰላ ትችት መሰንዘራቸው ተገለጸ ጸረ ኢትዮጵያ አመለካከት እንዳለው አውቃለሁ ያመለካከቱ የተሻሻለ መስሎ የነበረ ነገር ግን አሁንም በዚሁ ጸረ ኢትዮጵያ አመለካከቱ እንደ ቀጠለ ነው ሲሉ መናገራቸውን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል ጠቅላይ ሚኒስትር አብይ ስለ ኤርትራው ፕሬዝዳንት ጠንከር ያለ ትችት ባቀረቡበት የብልጽግና ከፍተኛ አመራሮች ስብሰባ መድረክ ላይ ከተቀረው ዓለም ጋር የተቆራረጠችውን ኤርትራን ለማቀራረብ በብዙ ጥረት አድርጌያለሁ በአቶ ኢሳያስ ባህሪ ምክንያት ሊሳካ አልቻለም ማለታቸውንም ከምንጮች መረጃ ላይ ተመልክቷል ከቅርብ ወራት ወዲህ ጠቅላይ ሚኒስትር አብይ ከኤርትራው ፕሬዝዳንት ጋር ግንኙነታቸው እንደሻከረ የሚገልጹት የአንከር ሚዲያ ምንጮች የወደቡ አጀንዳ የሁለቱ ሀገራት መሪዎችን ፍጥጫ ወደ አደባባይ እንዳወጣው ይናገራሉ ጠቅላይ ሚኒስትር አብይ ለፓርቲያቸው አመራሮች ፕሬዝዳንት ኢሳያስ በጸረ ኢትዮጵያ አቋማቸው ሲገልጿቸው ተስፋ እንደነበራቸውና በሂደት እንደሚሻሻሉ ጠብቆ የነበረ መሆኑን አሁን ግን ፕሬዝዳንት ኢሳያስ ለኢትዮጵያ በጎ የማይመኙና ጥሩ ስሜት እንደሌላቸው ማረጋገጣቸውን ነው የተናገሩት ጠቅላይ ሚኒስትር አብይ አህመድ ስለ ኤርትራው ፕሬዝዳንት በተለያዩ አጋጣሚዎች የሚናገሯቸው በሁለቱ መሪዎች መሃል ጤናማ ግንኙነት እንደሌለ የሚያረጋግጥ ሲሆን በአንጻሩ ፕሬዝዳንት ኢሳያስ ስለ ጠቅላይ ሚኒስትር አብይ ብዙም ጊዜ እንደማያነሱ ነው ለማወቅ የተቻለው ከአንድ አመት በፊት ጠቅላይ ሚኒስትር አብይ አህመድ አቶ ኢሳያስ ሊያስገድሏቸው ፋኖንና ኦነግን እያሰለጠኑብኝ ነው ማለታቸውን ለቅርብ ሹሞቻቸው መናገራቸውን የአንከር ሚዲያ ምንጮች ገልጸዋል አሜሪካን በመጡ ጊዜም አቶ ኢሳያስን ከስልጣን እንዲወርዱ ከፈለጋችሁ ማድረግ ይቻላል ብለው ጠቅላይ ሚኒስትሩ ለአሜሪካን ባለስልጣናት መናገራቸውን በወቅቱ የዲፕሎማቲክ ምንጮች መግለጻቸው የሚታወስ ነው ጠቅላይ ሚኒስትር አብይ አህመድ በአቶ ኢሳያስ አፈወርቂ ላይ የሚያሰሙት ቅሬታና ተቃውሞ የወደቡ ጉዳይ ከተነሳ ወዲህ እየተጠናከረ የመጣ ሲሆን በግልጽ ጠቅላይ ሚኒስትር አብይ አስመራ ላይ የመንግስት ለውጥ ያስፈልጋል በሚል የኤርትራ ተቃዋሚዎችን በማነጋገር ላይ መሆናቸውንም ለማወቅ ተችሏል ከባህር ዳር ወደ ምዕራብ ጎንደር ሊያመራ የተንቀሳቀሰው የአብይ አህመድ ሰራዊት ብዙም ሳይርቅ በፋኖ ኃይሎች የደፈጣ ጥቃት ተፈጸመበት ወደ መነሻው ባህር ዳር መከላከያ ኮንስትራክሽን ድርጅት ካምፕ መመለሱንም ያገኘነው መረጃ ያመለክታል ምዕራብ ጎጃም የገባው የአብይ አህመድ መጠነ ሰፊ ኃይልም አካባቢዎቹን እየለቀቀ በመሸሽ ላይ ነው በደቡብ ወሎ የሰራዊቱ ካምፑን ወደ ከሚሴ ማዘዋወሩንም ለማወቅ ተችሏል በዋርካው ምሬ ወዳጆ የሚመራው የምስራቅ አማራ ፋኖ የተለያዩ ድሎችን እያስመዘገበ ግስጋሴውን ቀጥሏል ራያ ቆቦ ካሉት 45 ቀበሌዎች 34ቱ በምስራቅ አማራ ፋኖ ቁጥጥር ስር እንደሚገኙ ተመልክቷል ውጫሌ ደላንታ ቦክሰስና ወረባቡም በአማራ ፋኖ ኃይል እጅ ገብተዋል ሰሜን ጎንደር አጅሬ ጃኖራ ዳባት አርበኛ መሳፍንትን ለማጥቃት
የገባው የአብይ አህመድ ሰራዊት ከባድ ጉዳት ደርሶበታል። ይህ በእንዲህ እንዳለ የአብይ አህመድ ሰራዊት በከፍተኛ ዘረፋና አስገድዶ መድፈር ተሰማርቶ ህዝብን እያሰቃየ መሆኑ ተገለጸ። በምዕራብ ጎጃም የተሰማራው ሰራዊቱ ከጤና ማዕከላት ንብረቶችን ጭኖ እየወሰደ ነው። ከተለያዩ ድርጅቶች ኮምፒውተሮችን ጨምሮ እቃዎችን በወታደራዊ ካሚዮኖች እየጫነ በመውሰድ ላይ መሆኑን የቋሪት ቀጠና የፋኖ ኃይል አመራር አባል ለአንከር ሚዲያ ገልጿል። ሰራዊቱ ተስፋ መቁረጥ ውስጥ ገብተዋል። በርካታ ሴቶች ተደፍረዋል። በዘረፋው ሆስፒታሎች፣ ትምህርት ተቋማት ባዶአቸውን ቀርተዋል የሚለው የፋኖ አመራር አባሉ የሚከዳው የሰራዊት ቁጥርም በየዕለቱ እየጨመረ መጥቷል ሲል ይገልጻል። ምዕራብ ጎጃምን ተቆጣጥሮ የብልጽግናን መዋቅር ለመመለስ የተደረገው የአብይ አህመድ ሰራዊት ሙከራ ከሽፏል። በተስፋ መቁረጥ በሚወስደው እርምጃ ግን ሰላማዊ ዜጎች እየተሰቃዩ ነው ይላል የአካባቢው የፋኖ አመራር አባል። ህዝባዊ ወያኔ ሓርነት ትግራይ በአፋር ክልል በሚገኘውና ሐራ መሬት ላይ በሰፈረው የትግራይ ታጣቂዎች ቡድን ላይ ጥቃት መክፈቱ ተገለጸ። በርካታ ቀበሌዎችን መቆጣጠሩን የሚገልጹ መረጃዎች እየወጡ ነው። የአፋር ክልል መንግስት 6 ቀበሌዎች በህወሓት ታጣቂዎች በወረራ መያዛቸውን የሚገልጽ መረጃ ይፋ ማድረጉም ተመልክቷል። አቶ ጌታቸው ረዳ በግል የማህበራዊ መድረክ ገጻቸው ላይ የህወሓት ታጣቂዎች ጥቃት መክፈታቸውን በይፋ ገልጸዋል። የድረሱልን ጥሪ በሚመስል መልኩ ለአብይ አህመድ ሰራዊት እንደዚሁ ጥሪ ማድረጋቸውም ተመልክቷል። በአፋር ክልል ህወሓት ጥቃት ሰንዝሯል። የተለያዩ መረጃዎች እየወጡ ይገኛሉ። በአካባቢው የሚኖሩ የአፋር ተወላጆች ቀያቸውን ለቀው እየተሰደዱ እንዳለም ይነገራል። የዘውትር ተሳታፊያችን ማምሻውን የተሰበሰቡ መረጃዎችን ይዞ ሊያካፍለን መስመር ላይ ይገኛል። ምንድነው የተፈጠረው? ጦርነት ተጀመረ ወይስ ምንድነው ያለው? እውነት ነው መሳይ፣ አሁን ማምሻውን ነው ጦርነት የተጀመረው። ግን በጣም የሚያሳዝነው ነገር የአፋር ህዝብ ከዚህ በፊት የሐራ መሬት ላይ ሰፍሮ የነበረው በፌዴራል መንግስቱና በነጌታቸው ረዳ የሚታገዘው የትግራይ የሰላም ኃይል የተባለው ኃይል በክልላችን ውስጥ እኛንን ተረማምዳችሁ በእኛ ክልል ላይ ስልጠና ወስዳችሁ ተደራጅታችሁ የትግራይን ህዝብ ወይም ህወሓትን ልትወጉ አይገባም በማለት ተቃውሞ ሲያስነሱ ነበረ። ነገር ግን በፌዴራሉ መንግስቱ ገዛ የሚደረግለት ኃይል ስለሆነ አቅሙ ከክልሉ መንግስት በላይ የፌዴራል መንግስቱ እያገዘው ስለነበረ በዛ መሬት ላይ ተቀምጦ የትግራይ ኃይሎችና የትግራይን ህዝብ ለመውጋት እንቅስቃሴ እያደረገ የነበረውን ኃይል የህወሓት ኃይሎች ዛሬ ማምሻውን በ2 ሰዓት አካባቢ ጥቃት መሰንዘር ጀምረዋልኝ። እንግዲህ ሲፈራ የነበረው አሁን ዛሬ እውነቱን ሆኗል። ህወሓት በአፋር በኩል በ3 አቅጣጫ ወደ አፋር ክልል ዘልቆ ገብቶ ጦርነቱን ሙሉ በሙሉ ከፍቷል ማለት ይቻላል። በጣም ከፍተኛ ውጊያ እየተደረገ ነው። በተለይ መጋሌ ተብሎ በሚጠቀሱት የአፋር ግዛት አካባቢ በጣም በርካታ ሰራዊት የትግራይ የህወሓት ኃይል ገብቷልኝ። እንግዲህ የትግራይ የሰላም ኃይሎች የሚባሉት በአብይ አህመድ የሚደገፉ ኃይሎች ነው በዋነኝነት ለማጥቃት እንቅስቃሴ እየተደረገ ያለው። አሁን በአጠቃላይ በአፋር ክልል ላይ ትግራይ የሰላም ኃይሎችና የህወሓት ኃይሎች የውክልና ጦርነት እየተደረገ ያለው በዛ ክልል ላይ። የአፋር ክልል እንግዲህ ያው እንደተለመደው ከዚህ በፊትም ከፍተኛ ውጊያ ሲደረግ እንደተጎዳው ህዝብ ሳይለት ዓለም ሳይመለከትለት ማንም ሳይጮህለት ከፍተኛ ጉዳት ሊያደርሱበት እንደሚችሉ ነው የሰማነው። ከዚህ በፊት እንግዲህ የብልጽግና ጄኔራሎች ከሰሞኑ በሚዲያ ወጣው ህወሓት ከስሩ ተነቅሎ ካልጠፋች ሀገር ሰላም አታገኝም፣ እኛ የወታደራዊ ጄኔራሎችን በእጃችን አስገብተን ሕክምና ልከን እያለ ኢታማጆር ሹሙ እየተናገረ በነበረበት ሰዓትና እነሱን ለማታለልና ወደ እነሱ ወገን ለመሳብ ከፍተኛ ጥረት ያደረጉ በነበረበት ሰዓት ከዚህ በፊትም የህወሓት ኃይሎችን የፌዴራል መንግስቱ ፋኖን አብራችሁ ከወጋችሁ እናንተ ጋር ምንም አይነት ጥል የለንም፣ ህገ መንግስቱን እናንተም እኛም መጠበቅ አለብን የሚል የማታለያ ቃላቶችን ሰጠው። ህወሓቶች እምቢ በማለት ካሁን ድረስ በአቋማቸው ጸንተው አሁን ደግሞ እየጠነከረ የመጣውን በፌዴራል መንግስቱ የሚታገዘውን ኃይል ለመምታት በመጋሌ ወደ ተባለው ግዛት ዘልቀው በመግባት ከፍተኛ ውጊያ እየተደረገና በርካታ አካባቢዎችን መቆጣጠራቸውን ነው መረጃዎች የሚያመላክቱት መሳይ።
ማምሻውን የአፋር ክልል መንግስት መግለጫ አውጥቷል። በመግለጫውም በጉልበት 6 መንደሮችን ህወሓት ተቆጣጥሯል ሲል ነው የክልሉ መንግስት የወነጀለው። የአፋር ክልል መንግስት በዚሁ ባወጣው መግለጫ ህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ ነው የአፋር ክልል መንግስት ያስታወቀው። ጌታቸው ረዳም ከደቂቃዎች በፊት እንደዚሁ በማህበራዊ ሚዲያ መድረኩ ላይ የገለጸው ነገር አለ። የህወሓት ጦር አፋር ድረስ ዘልቆ ጦርነት መክፈቱን በመግለጽ ዋና ተጠያቂዎቹ ፍስሐ ማንጁስና ዮሐንስ ሜዲድ እንደሆኑ አመልክቷል። ህወሓት የፕሪቶሪያውን የሰላም ስምምነት በይፋ ጥሶ የአፋር ህዝብ ላይ ግልጽ ጦርነት ከፍቷል የሚል ነው። እስካሁን ከህወሓት በኩል የተሰጠ መግለጫ የለም። ታጣቂዎቹ ግን በአፋር ክልል ሀራ መሬት በሚታወቀውና በአብይ አህመድ የፖለቲካና የወታደራዊ ድጋፍ የሰለጠኑና የተወረወሩ ወደ ትግራይ ክልል በመግባት ህወሓት ላይ ጥቃት እንዲፈጽሙ የታቀዱ ኃይሎችን እየመሩ የሚገኙ እንደሆነ ይታወቃል። በዙ 23 በዲሽቃ በሞርታርና በሌሎች ከባድ መሳሪያዎች የታገዘ ጥቃት ነው ህወሓት ፈጸመ የተባለው። ምናልባት ይሄ ጦርነቱ ተጀመረ ወደሚል ድምዳሜ ሊያደርስ ይችል ይሆን? እንደዚህ አይነት አንዳንድ ግጭቶች ነበሩ የሚተኮስ ከዚህም ከወዲያ ወዲህ አንዳንድ የተኩስ ልውውጦች ከዚህ በፊትም ነበሩ። ከዛ የተለየ ነው ማለት እንችላለን እንዴ? መሳይ በጣም በትግራይ አሁን እኮ በአፋር ክልል ላይ ረጅም ስፋት ያለው የመጋሌ የሚባለውን አውራጃ ነው ህወሓት ኃይሎች ወደ ውስጥ ዘልቀው በመግባት በተለይ በሰላም ኃይል በሚባሉት የትግራይ የተገነጠሉ እና ጌታቸው ረዳ የሚመራቸውና በአጠቃላይ በፌዴራል መንግስቱ ድጋፍ የሚሰጣቸው ኃይሎችን ነው በዋነኝነት ለማጥቃት እንቅስቃሴ ያደረጉት። ከዚህ በፊት እንደሚታወቀው መሳይ የአፋር ክልልም ይሁን የስምረት የሚባለው ፓርቲ ጌታቸው ረዳ የሚመራው ስምረት የሚባለው ፓርቲ መግለጫ ቢሰጡ ከነሱ ቁጥጥር ውጭ ነው። ምናልባት እነሱ በሞራልም በሐሳብም ድጋፍ ሊሰጡላቸው ይችላሉ እንጂ ይሄንን ኃይል በዋነኝነት እያደራጀ ያለው የፌዴራል መንግስቱ በሰሜን አካባቢ ህብረተሰቡ በሰላም እንዳይኖር በጦርነት ለረጅም ጊዜ እርስ በርሱ እየተሻኮተ እንዲኖር ለማድረግና በመሀል ሀገር ያለውን የፖለቲካ ወንበሩን አስጠብቆ ለመቀጠል በሰሜን አካባቢ ያሉ ኃይሎችን እርስ በርሳቸው በማጋጨት ከፍተኛ የሆነ ሴራ ጠንሶ እንቅስቃሴ እያደረገ እንደሆነ አሁን የህወሓት ኃይሎች የገባቸው ይመስለኛል።